አንቺ የኔ ቤት መጥቶ እኔ አንቺን ቢደፍር ራሱ አንቺ ማን ስለሆንክ አንቺ እንደዛ ትበለኝ እደፍርሃለሁ። አሁን ራሱ ማን ስለሆንክ ትላለች እንዴ? እኔ ማን ነኝ? አግብቶ በየሴት ጋር ከሚሮጥ አርፎ አይቀመጥም። ምንድነው ሱመያ መንግስት ናት እንዴ? እና ምንድን ናት መንግስት? ለዛው ንግስት ማ ሱመያ? አዋ ይኸውል ሱመያ እኔ ቢያገኝ ምን እንደሚያደርግ እኔ አውቃለሁ። ሳይድ ሲጀምር ወንድ አይደለም። እኔ ልንገርሽ ሳይድ እንደውም ወንድ አይደለም። ወንድ ቢሆን ይኸውልህ ሱመያ እንደዛ አድርገህ አራግፈህ ማለት ነው ልጆች እንደዛ ወስጄ ማለት ነው አንቺ አውርካ ወደ እኔ እንትን ነው እንደዛ አድርገህ አጋርፈህ ማለት ነው። ለምን ታለቅሳለህ? አልመታህም አጋርፌ ማለት ነው። ሱመያ የምትባለውን እንደ ሬሳ እንደዛ አድርጌ ነው መንጎራጎራ። እንደዚህ ሬሳ ይገተት። እናንተ ማን ስለሆንክ እሷ ሬሳ የምትገትተው? አሁን ለማንኛውም እንደዚህ መጓራትን አቁምና የሰውዬ ሻንጣ የት አለ? አንተ ቤት ነው የተደበቀው ሰውዬው። እንግዲህ ውድ ቤተሰቦች አብዲ ቤት መጥቻለሁ። አብዲ ቤት ነው ያለሁት። መገርቱ በራይቻ አላውቅም። አሁን አብዲ ሳይደርስብኝ በቶሎ ፈትሼ የሰላም ፓስፖርት አግኝቼ መሄድ አለብኝ። ምክንያቱም ሰይድ አንዴ ሆቴል ነው ይላሉ፣ አንዴ አብዲ ቤት ነው ይላሉ። አብዛኛውን ሰው ግን ስጠይቅ አብዲ ቤት ነው የሚሉት። ለምን? አብዲ ራሱ ድብቅ ነው፣ አይናገርም። ያው እኔም ጋር ብዙ አንነጋገርም። ለዛ እዚህ ቤት ከደረሰብኝ ሌላ ችግር ስለሚፈጠር እነዚህን ሻንጦች እናንተ ፊት እፈትሻለሁ። ልጀምር። አንቺ ምን ይሰራሽ? አብዲ ድምጽ የለህም እንዴ? ምንድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና እየተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝት ተረፍርፍ ይበል። ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ለሙቤ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። አዲስ ጀማሪ ነን፣ አበረታቱን። ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁንም ኮሜንት ያስቀመጣችሁ ማለት ነው። እንግዲህ ሀዋ ማለት ነው የሰላምን ፓስፖርት ለማምጣት ሰይድ ይገኝበታል ወደ ተባለበት ወደ አብዲ ቤት በመሄድ እንግዲህ ቤት ውስጥ ገብታ ሻንጣውን እየፈተሸች አብዲ ድንገት መጥቶ እንግዲህ ምን እያረግሽ ነው ገብተሽ ምንድነው የምትሰሪው ሲላት የምትናገረውን ነገር ነበር ያጣችሁ ማለት ድንግርግር ነበር ያላት የምትለው ነገር ሁሉ እስከሚጣፋባት ድረስ ማለት ነው። እንግዲህ የምር በጥፊም በርግጫም ነበር እየደጋገመ ሲመታት የነበረው። እኔ እዚህ ጋር ደፍሬ ዲቃላሽን ነው ማሸክምሽ ምናምን እያለ ነበር ብዙ ነገር ሲላት የነበረው። እኔ ሰይድን ቢያደርገኝ የሱመያ ልጆቹን ቀምቼ እሷን ሬሷን እንደዚህ ነበር ማደርገው ነበር እያለ የነበረው። የምር በጣም ያሳዝናል። ብቻ ግን ማለት ነው እንደዛ አይነት ቃላት ለራሱ መናገሩ እንዳደረገው ያህል ነው። የምሬን ነው። የሰው ልጅ ማድረግ የሚፈልገውን ነገር እዚህ ጋር እየተናገረ ነው። ክፉ ጓደኛ መጥፎ ነገር ነው የሚመክረው ማለት ነው። አሁን ይሄ ሰውዬ ይሄ አብዲ የሚባል ማለት ነው እንደዚህ እያለ ለሰይድም ይነግረው ይሆናል፣ አይታወቅም። ሰይድም አሁን ሱመያን አግኝቶ ምን እንደሚያደርጋት ምን እንደሚያደርስባት የሚታወቅ ነገር የለም። ምክንያቱም ክፉ ጓደኛ እንደዚህ ሲል ስትሰሙ እሱስ ምን ሊያደርግ ይችላል ብላችሁ ታስባላችሁ? ይሄ እንደዚህ ያለ ሰይድስ ምን ሊያደርግ ይችላል? እኔ የምር ይሄ የሰይጣናዊ አመለካከት የሰይጣናዊ አስተሳሰብ ነው። እዚህ ጋር አሁን እሱ በቃ እኔ የምር ነው በጣም ነው የዘገነነኝ ማለት ነው። እሷን እንደ ሬሳ እንደዚህ ያርጌ እንደዚህ ነው ማደጋት ልጆቿን ቀምቼ ምናምን እያለ ነበር ሲል የነበረው ማለት ነው። እና እንግዲህ ሀዋንም ደጋግሞ ነው እንግዲህ በጥፊም በእርግጫም ሲመታት የነበረው ማለት ነው። እንግዲህ ይህ ሁሉ ምንድነው ያው ሀዋ
ሰይድ ባላት እውነት መስሏት አምና እውነትም ሰላም እግር ላይ ወድቆ ይቅርታ ጠይቆ እንድታስታርቀው ፈልጎ ነው ብላ በማሰብ ሰላምንና ሰይድን አገናኝታ እንግዲህ ሰይድ ደግሞ የሰላምን ፓስፖርት ወስዶ ሰላምን እያስለቀሳት ነው ማለት ነው። እንግዲህ ይችሊ በሰው ሀገር ነው ያለችው። ፓስፖርቷን ወስዶባት የመጣችው እዚህ ልትኖር ሳይሆን እንግዲህ ደርሳ ለመመለስ ነው የመጣችው። ግን ፓስፖርቷን ቀምቶ ሰላምን እያስለቀሳት ነው። ለዚህ ሰበብ ደግሞ ሀዋ ስለሆነች ሀዋ ደግሞ ለዚህ ሁሉ እኔ ነኝ አምኔ እውነቱን መስሎኝ አገናኝቻችሁ ፓስፖርትሽን እንዲወስድብሽ ያረኩት እኔ ነኝና እኔ ደግሞ ፓስፖርትሽን እንደምንም ብዬ ሰርቄም ቢሆን ፈልጌ አምጥቼ ሰጥሻለሁ ብላት ነው እንግዲህ ሂዳ እንግዲህ ሻንጣውን እየበረበረች ሳለ አብዲ ደርሶ እንግዲህ በጣም ነው የመታት። የምር በጣም ነው ያሳዘነች ግን ማለት ነው። ይህ ሁሉ መስዋዕት እየከፈለች ያለችው እንግዲህ ያው ለሰላም ፓስፖርት ብላ ነው ማለት ነው። እና የሰይድና የአብዲ አስተሳሰብ አመለካከታቸው አንድ አይነት ነው ማለት እችላለሁ። ምክንያቱም እነሱ ሴትን ልጅ ስላስለቀሱ ሴትን ልጅ ስለመቱ አሁን እንደ ጀብድ ነው እየታያቸው ያለው መሰለኝ። ይሄ ደግሞ ሴትን ልጅ ማስለቀስ፣ ሴትን ልጅ መደብደብ፣ የሴትን ልጅ ክብር ዝቅ ማድረግ ጀግንነት አይደለም። የምር ጀግንነት አይደለም። ሁላችሁም እህት ይኖራችኋል። ከእናት ከሴት ነው የወጣችሁት። ለሴት ልጅ ክብር ሊኖራችሁ ይገባል ማለት ነው። እና አብዲና ሰይድ እያደረጋችሁት ያለው ነገር ትክክል አይደለም ማለት ነው። እንዲህ ሱመያ እኮ ተናገረች። በቃ የምትፈልገውን ተናገረች። መስፈርትሽን ንገሪኝ፣ የፈለገውን ነገር አደርግልሻለሁ፣ ሀዩንም ፍታት ካልሽ ፈታታለሁ አለ። ሱመያ ግን አስተዋይ ስለሆነች በእስልምናም ደግሞ እስከ 4 ድረስ ማግባት ስለሚቻል ሀዩን ፍታ አላለችም። እንግዳስ የመን ላይ አለ ስለሚባለው ልጅህ እውነታውን አረጋግጥልኝና ከዛም በኋላ ልጆችን አሳይሃለሁ፣ ቤተሰቦችም ጋር እንዲቀራረቡ እንዲተዋወቁ አደርጋለሁኝ። እኔ አሳይሃለሁ፣ ችግር የለብኝም፣ ብቻ እውነታውን አሳውቀኝ ብላ የምትፈልገውን መስፈርት ተናገረች። ከዚህ ወዳ ምን ታድርግ ሱመያ? እኔ ሰይድን ቢያደርገኝ ልጆቿን መንጥቄ እንደ ሬሳ እንደዚህ አድርጌ ነበር ማረጋት ያልክ